በጣም አመሰግናለሁ እግዚአብሔር ያክብርልን ስለምታደርጉት ነገር ሁሉ ከልብ እናመሰግናለን ወደ በጣም አጭር መልእክት ነው ማረገው ለረጅም ሰዓታት አብረን በየቀኑ እንደምንገናኝ አውቃለሁ ዛሬ እኔም ሌሎቻችንም እዚህ የተገኘን ሁላችንም ለራሳችን ክብር ተገኝተናል ዛሬ የታሪክ አካል ለመሆን ተገኝተናል ዛሬ እዚህ የተገኛችሁ በሙሉ ለፋኖ ውለታ እንደዋላችሁ እንዳታስቡ ለራሳችን ነው የታሪኩ አካል ለመሆን ነው የተገኘነው ትግሌት ነው ያለው ኢትዮጵያ ትግሌት ነው ያለው መሬቱ ላይ አይደለም እዛው በነገራችን ላይ በጣም ከጥቂት ጊዜ በፊት ምናልባት ቀደም አቤ ተናግሮታል ከኔ በፊትና እዚህ መሰባሰብም ከባድ ነው በአገር ውስጥ መንቀሳቀስ ከባድ ነው ዛሬ ምን ነግራችሁ እውነት ነው ስርዓቱ ወደ ግራ ይሁን ወደ ቀኝ እየተራመደ ያለው አያውቀውም ባገኘበት ሁሉ ተበትኖ የሚሮጥ ሚዲያ ላይ ያለ አገዛዝ ነው ባህር ዳር ላይ ካሜራ ይዞ ጎንደር ላይ ካሜራ ይዞ የነዳንኤል ክብረትን ቀረርቶ ልሰሙ ትችላላችሁ ትላንት በምንጃር ተሰልፎ የገባው አልወጣም ገብቷል አልወጣም ምንጃር ነጭ ጤፍ ያመርታል የገባውን አምርቶታል አሜን አልሄደም አማራው ማንንም ሊወጋ ማንንም ላይ በኃይል በሄጅሞኒ በኃይል ምንም ፍለጋ አልሄደም አድነው ገደሉት በኢትዮጵያ ውስጥ መኖር ከለከሉት ለመኖር ዋስትና ያጣ ህዝብ የሰርቫይቫል ትግል ያደረገ ነው የመኖር ወይም ያለ መኖር ጉዳይ ነው ይሄን ማለታችን ወንጀል ከሆነ በዚህ አደባባይ ሊሰቅሉን ይችላሉ ችግር የለብንም ለህልውናችን በመናደርገው ትግል ከፊታችን የሚቆም ካለ እዛ መትረየስ መድፍ ከሚጮህበት በላይ እዚህ ተቀምጦ ነፍሱ የምታሳሳው ካለ እሱ ሞቷል ቀድሞ ነው የሞተው ማለት ምን ትርጉም አለው መኖር ወገንህ እዚያ በረሃ ላይ በዚያ ሁኔታ ውስጥ እያለ በነገራችን ላይ አቤ በደንብ ፍሬም አድርጎታል በጣም ከልብ ነው ላመሰግንም ወደው ትላንትና ቆመን ሳንታገል እንዳው በጣም በብዙ ሺህ የሚቆጠረው የሥርዓቱ ደጋፊ ሆኖ አሻጋሪ ነው እያለ በተሰለፈበት የሚያስታውሳቸው የሌሉ ብዙዎች በጣም በብዙ ሺህ የሚቆጠሩ የአማራ ተወላጆች አልቀዋል ዛሬ ሞታቸው ክብራቸው ነው ዛሬ ሲሞቱ በክብር ነው እየሞቱ ያሉት አንድ ነገር ልንገራችሁ አንዱን በእድሜ ከኔ በታቸው ሆነ በጣም ልጅ ፋኖ ሆኖ የአማራን ህዝብ እየጠበቀ ለአማራ ህዝብ ክብር እየተዋደቀ ካሉት መካከል እና ማገዛዙ ሰሜን ወሎ ላይ ይሰራ በነበረው ኦፕሬሽን ያዘው ክንዱን አልጨበጠው ቢያዘው ስላችሁ ክንዱን አልጨበጠም እንዴት ተደርጎ ይሞከራል እሱ ነገር ግን በዙሪያው ከበባ ተፈጸመና ቢይዙት እሱ ያለበት ኮር ጋር ያለው ጥብቅ መረጃ ስቃይ ሲበዛበት ሊናገር እንደሚችል አወቀ እኔ ያለሁት ከነዚህ ከፋኖች ጋር ነው ቤተሰብ ይማጸነዋል እባክህን በቃ አልቋል ነገሩ እዚህ ጋር ስለተከበብክ እጅህን ብትሰጥ ነው የሚሻለው መሞት የለብህም አለዚያ ተኩስ ከጀመሩ ደግሞ እንዳለ ይፈጁናል ህፃናት አሉ ቤት ውስጥ እናቶች አሉ ቤት ውስጥ ምን ይደረጋል ወጫ ቀዳዳ የለም ሊያግዘው የሚችል የታጠቀ ኃይል የለም መረጃ የለም የመጨረሻ ውሳኔ ምን ነበር እኔ ሰው ነኝ እናም እጃቸው ላይ ከወደቅኩኝ ስቃይ ሲበዛብኝ መረጃ ሰጣለሁ በዚህ ደግሞ ወንድሞቼ ላይ ችግር ይፈጠራል ስለዚህ ለኔ ነፍስ አትጨነቁላት ብሎ በራሱ መሳሪያ ራሱን አሰናበተ ቤተሰቡ መሃል ሳሎን ላይ ዛሬ የአማራ ትግል እዚህ ደረጃ የደረሰው ምን ስለሆነ ነው እንገራችሁ አሶሳና ድሬዳዋ ዩኒቨርሲቲ ላይ ዛሬ መምህራኑን ሰብስበው በእያንዳንዱ ከተማ በእያንዳንዱ ቤት
የአማራ ተወላጅ ያከራያችሁ ልክ አዳነች አቤቤ አዲስ አበባ ላይ እንዳደረገችው አማራን ያከራየ ድሬዳዋና አሶሳ አካባቢ ለራስ ተጠንቀቅ የሚል መመሪያ በዩኒቨርሲቲ ፕሬዝዳንቶች በኩል ለመምህራን የተነገረ ነው። ዛሬ በዘራችን ምክንያት በብሔረሰባዊ ማንነታችን ምክንያት ታድነን ስንገደል አማራንን ማለታችንን ዘረኛ ነው ሊል የሚፈልግ ካለ የዘረኝነት ትርጉም በትከሻው ይዞ እዚህ ዛፍ ላይ ሊሰቀል ይችላል። እኛ ማነን የአባቶቻችን ልጆች አማራዎች በአማራነታችን ልንሸማቀቅበት የምንችለው ሲንግል ታሪክ የለንም። ለታላቋ ኢትዮጵያ ታላቅ ነገር ካበረከቱ ከታላላቅ ነገስታቶች ተገኝተናል። በተስፋዬ ገብረአብ ተረት ለሚከሱን የምንነግራቸው ካሁን በኋላ አንገት የምንደፋባት አገር አትሆንም ኢትዮጵያ። ድል ለአማራ ሕዝብ! ድል ለአማራ ሕዝብ! ድል ለአማራ ሕዝብ! ዓለም ሊተባበር ይችላል። እንደ እስራኤል ሕዝብ ሊረሱን ይችላሉ። ነገር ግን አንድ ነገር አለ። የምናመልከው ፈጣሪ ለእውነት የቆምንለት ፈጣሪ ከኛ ጋር ነው። ያለ ጥርጥር በሚጠሉንና በሚያሳድዱን ፊት በክብር በሞገስ ከፍ እንላለን። ጎበዝ ታንክ ያዘ፣ መድፍ ያዘ፣ ሞርታር የታጠቀ፣ አርበጄ የታጠቀ፣ ዙ 23 ያዘ፣ ያንን ያህል እስከ አፍንጫው የታጠቀ የሀገር ኢኮኖሚ የሚመራ የተደራጀ ኃይል ፋኖ መግቢያ መውጫ ሳጥቶ ዛሬ በየቦታው እያስጨነቀው ነው። አይዞ ዝናብ ትፈራለህ፣ ጥይት የሚዘንብበት ህዝብ እያለኛ ዝናብ እንፈራለን። ወለስ ማይክሮፎኑ ብቻ እንዳይበላሽ ደግሞ ለዝናብ ኮፍያዬንም አውልቀዋለሁ ከፈለጋችሁ ኩለሞን። በጣም እጅግ ከልብ የሚያኮራ ነው። ይሄ አገር ቤት ላሉት ስንቅ ነው። በዚሁ አጋጣሚ አንድ ቃል ብቻ ብያበቃለሁ። በዚሁ አጋጣሚ የአማራ ህዝብ አሁን እያደረገ ያለው ትግል ጣሊያንን ከኢትዮጵያ ሊነቅል የታገለበትን ዘመን ይመስላል። በየቦታው አርበኞች የጎበዝ አለቆች ህዝባቸውን አደራጅተው እየመሩ ነው። በየቦታው የተደራጀ የጎበዝ አለቃ በዘመኑ ሴንትራል የሆነ ማዕከላዊ መንግስት ኖሮ አይመራውም ነበር። በጥቅሻ ይግባባል። ሳተላይት ስልክ አልነበረም፣ ሬዲዮ አልነበረም፣ ስልክ አልነበረም። ይገናኛል፣ ይነጋገራል። ዛሬ ስልክ በማጥፋት ኔትወርክ በማጥፋት የአማራን ህዝብ እቀጣዋለሁ ብሎ ማሰብ እንደማይቻል ማሳያው በገባበት ሁሉ እየተቀጣ መሆኑ ነው። ስለዚህ የአማራ ህዝብ የትግል መሪዎች አሉት፣ በበቂ ሁኔታ የተደራጁ አቅም ያላቸው የትግል መሪዎች አሉት። ከኛ የሚጠበቀው ድጋፍ ነው። መሪ እዚህ አይደለም ያለው፣ ጎበዝ መሪ እዚህ አይደለም ያለው። መሪዎቹ እዛው መሬት ላይ እየታገሉ ነው። ያ ማለት እዚህ ያለው የመሪነት ሚና አይወጣም የሚል ትርጉም ደግሞ እንዳትወስዱ። ነገር ግን ባለቤቱ እዛው መሬት ላይ ያለው ነው። ማን ሊመጣለት ነው እየመራ ካለው? ዋርካው መሪ ወዳጁ አለ፣ መሪ አይደለም? እስክንድር ነጋ አለ፣ መሪ አይደለም? ታላቁ እስክንድር መሪ አይደለም? አርበኛው ዘመነ ካሴ መሪ አይደለም? አርበኛው ሻለቃ ሰፈር መለስ መሪ አይደለም? ሻለቃ መሳፍንት መሪ አይደለም? ሻለቃ መከታው መሪ አይደለም? ምኑን ጠርተን የቱን አንስተን የቱን ልንጥለው ነው? በየቦታው መሪዎች አሉ። በየቦታው በእያንዳንዱ ምዕራፍ ላይ የተቀመጡ አሉ። ትላንት የሰማችሁት ምናልባት ሚዲያ ላይ ነበልባል ምን አይነት አመራሮች እንዳሉ ሚዲያ ላይ የመጣ እኛ በአንድ አጋጣሚ ሚዲያ ላይ ስለተገኘን ነው። ጎበዝ እዛ ነው ያለው፣ ከሬጁ ያለው፣ ልበ ሙሉነቱ ያለው። እዚህ ያለው ተባበርና ድጋፍ አድርግ። የደጋፊነት ሚና ነው። ይሄን ለማድረግ ደግሞ ይሄው አሁን አበበ የሚገርም ንግግር ነው ያደረገው። በጣም ምርጥ ንግግር። ቅድም ከዋ ንግግር አድርገዋል፣ ከህዝባዊ ግንባር ንግግር አድርገዋል። ምንድነው የምንፈልገው? ጎንደር ላይ ፋኖ አለ፣ ጎጃም ላይ ፋኖ አለ፣ ወሎ ላይ ፋኖ አለ፣ ህዝባዊ ግንባር በዚህ አለ፣ ህዝባዊ ንቅናቄ የሚል አለ፣ እዚህ ጋር ኮሚቴ አለ። ተደራጅ፣ በፈለከው መንገድ ተደራጅ። ነገር ግን ለአንድ ዓላማ በጋራ ቆም፣ ተናበብ። ሰባት ሆነህ በአንድ ኮሚቴ እዚህ ሲወከል አይተናል።
ይልቅ እዚህ ያለው ደጋፊ ተናበብ መናበብ ብቻ ነው በዚህ ወቅት የኛን ድጋፍ ይፈልጋል ህዝባችን ስለዚህ ለዚህ መናበብ ያስፈልጋል በጣም ተስፋ ሰጪና የሚታይ የተግባር ትግል ነው ያያየን ያለ ነው የህዝባችን መሰረታዊ ጥያቄ የሚመለሰው በገዛ ክንዳችን ነው እናሸንፋለን ድል የህዝብ ነው አማራ የሚሞትባት ኢትዮጵያ አትቀጥልም ኢትዮጵያ እኩል ሁሉንም አክብራ ትቀጥላለች የአማራ ህዝብ ትግሉ ፍትሃዊ ነው ትግሉ የህልውና ነው ኢትዮጵያ እንድትቀጥል የምትፈልግ አማራ እንዳይሞት እንዳይሳደድ ትግልህን አማራ ህዝብ ጋር አቀናጅ ይሄ ባይሆን የአማራ ህዝብ በገዛ ክንዱ ታሪክ ይጽፋል ድል የህዝብ ነው አንድ ላይ እጃችሁን አውጡና ፋኖ በርታ ግፋ አብይ አህመድ ፋሽስት ነው ሽመልስ አብዲሳ ፋሽስት ነው ደመቀ መኮንን ፋሽስት ነው ብአዴን የፋሽስቶች ስብስብ ነው ኦህዴድ የፋሽስቶች ስብስብ ነው የአማራ ህዝብ ድል ያደርጋል የአባቶቻችን አኩሪ ታሪክ ይደገማል ጠላቶቻችን ቆመው እያዩ የአማራን ህዝብ መንካት የሚፋጅ መሆኑን ያሳዩን ፋኖች ክብርና ምስጋና ክብርና ሞገስ ለወደቁ ወንድሞቻችን ለተሰዉ ወንድሞቻችን ክብርና ሞገስ ለዘላለም ይሁን ማሸነፍ የኛ ነው ማሸነፍ የኛ ነው መብት አንለምንም በገዛ ክንዳችን መብታችን ይከበራል ከሰሜን ከደቡብ ከምስራቅ ከምዕራብ በአገር ውስጥ ሀገር ውጪ አማራ አንድ ነው ከፋፋይ ዞር በል ጎጠኛ ዞር በል አንዱን ተደራጅ ቀጥል የቴዎድሮስ ሀገር የመይሳው ሀገር የምኒልክ ሀገር የምኒልክ ሀገር የበላይ ዘለቅ ሀገር የልጅ ኢያሱ ሀገር የምኒልክ ሀገር የንጉስ ሚካኤል ሀገር የጀግኖቹ ሀገር በእኛ ዘመን አይዋረድም ድል የህዝብ ነው እናመሰግናለን